እሺ አሁን በጣም የሚያምር ቦታ መተናል እኔ እንደዚህ አይነት አሁን አይቼ አላቅም ለመጀመሪያ ጊዜ ነው እስቲ ስለዚህ ቦታ ስሙ እና ስለ ትንሽ ታሪክ ስለዚህ ቦታ ብታብራራልኝ እሺ አመሰግናለሁ እንዲህ አይነት ሀይቅ ሶስት ሀይቅ ነው ያለንበት በስራሮ ባዳዋቸው ወረዳ እና ነው ያለነውና አንደኛው ይሄኛው ቡደመዳ ሀይቅ ይባላል ቀጥሎ ደግሞ ምን ደርስና ምናየው ጢቅሎና መጨፈራም ይባላል ወደፊት እሱን እየድን እናያለን ስለዚህኛው ግን ትንሽ ማብራሪያ ሲሰጥ ይሄኛው ቡደመዳ ይባላል በጣም ስፋት አለው በታሪኩ ሲነገር ስንሰማ ወደ 2-3 ቀበሌ ያክል ስፋት እንዳለው እዚህ አካባቢ የሚኖሩ ሰዎች ይናገራሉ እና በጣም ሰፊ ነው አሁን ወደ ውስጥ ገብተን ስላላየን እንጂ ውስጥ ላይ ገባ ስንል ደግሞ ይልቅ በጣም ሰፊ ነው እንደ ምሳሌነት ስናነሳ ደግሞ እንደ አዋሳ ጥቁር ሀይቅ ወንዙ ወይም ውስጥ ላይ ያለው ውሃው ሄደን ስናይ ጥቁር ነው እና ከዛ በዘለለ ደግሞ ውሃው ከምናየው ጠጋ ስንል ይለያል ከማለት አንፃር ውጪ ሌላ ሐሳብ ምንድነው ውሃው ከሳሙና ውጪ በሆነ ሁኔታ ከልብስ ቆሻሻ ከሰውነት ቆሻሻን ስንታጠብ ያወጣል ስናጥብ ያወጣል እና ሳሙናን ምንም ሳይፈልግ የሚያወጣ ነው በጣም ደስ ይላል አሁን ይሄ ርቀቱ ከዚህ እታች ወርደት አቃለ አሁን ይሄ አሁን ስናየው በአይን ሩቅ አይመስልም ይሄ ማለት ነው ግን እታች ለመውረድ ስንት ደቂቃ ያስከይደናል አሁን ከዚህ ኦኬ ወርደው ገብቶ ያዩ ሰዎች ከነም ጋር እርግጠኛ ይሆናሉ ብዬ አስባለሁና 30 ደቂቃ ይፈጃል ለመውረድ ለመመለስ ዳገትም ስለሚሆን ወደ 40 ደቂቃ ይፈጃልና አሁን እንዲ ሩቅ ቆመን ስለሚናይ ነው ቅርብ የሚመስለው አንድ ተረት አለና በአማርኛ የሚተረት ተቀምጦ ለሚያየው ሰማይ ቅርብ ነው እንደሚሉት እዚህ ዳሩንን ስናይ ነው ቅርብ የሚመስለው ስንወርድ ግን በጣም ሩቅ ነው እና ወረድ ብለ ደግሞ ውሃ ወንዙ ስትገባ ጥቂት ወደ 3-4 እርምጃ ከሄድክ በኋላ መሬት የለውም ውስጥ ላይ ከዛ ውሃ ነው ሙሉ በሙሉ ስምጥሽ ሸለቆ እንደሚባል ማለት ነው አንድ ጥያቄ አሁን ቅድም ጠይቄ ነበር ሲዘንብ ምን አይል ውሃው ወደ ላይ ይወጣል እና ይሄ ቦታ ልክ አሁን ያለፍንበት ድልድይ አለ ያ ድልድይ አሁን ዝናብ ጊዜ በጣም ወደ ላይ ይዳል ብለሃል ይሄኛውስ እንዴት ነው ኦኬ በጣም አሪፍ ጥያቄ ነው ጠየቀኝና ሚገርሜ አካባቢውን ሲታይ ከላይ ያለው ፓርቱ ድንጋያማ ነው አብዛኛው ጊዜ ድንጋያማ አካባቢው ውሃውን አይይዝም በጎርፍ መልክ እንዴት ነው ድሉ የሚሰጠው እና አካባቢው ላይ ያለው ነገር ሲታይ ድንጋያማ ከመሆኑ አንፃር ውሃውን ወደዚህ ወደ ወንዙ ይሸኛል ነገር ግን በዚህ በሚሄደው ወንዝ ወይም በጎርፉ ምክንያት ወንዙ ውሃው አይጨምርም ቢጨምር እንኳን ቢታይ ብዙ ዝናብ ዘነበ ቢባል ክረምት ነው ተብሎ እንትን ቢባል እንኳን ጥቂት በጣም ጥቂት ምናልባት ያንንም ብዙ ጊዜ ገብቶ የሚያዩ ሰዎች አስተውሎስ ያዩ ነው ሊረዱ የሚችሉት እንጂ ብዙም ለውጥ አያመጣም እዛው ነው ውሃው የሚቆየውና ክረምት ነው ብሎ ተጨምሮ ወይም ጨምሮ አይገኝም በጋ ነው ብሎ ደግሞ ቀንሶ አታገኘው እዛው እንደነበረ ነው የምታገኘው አሁን መጥቴ ከ2-3 ወር በኋላ ብትመጣ እንኳን እንዲሁ ነው የምታገኘው ዝናባማ ይሁን በጋም ይሁን አይቀንስም አይጨምርም በጣም ደስ የሚል ነገር ነው አሁን የዚህ ሀገር ህዝብ ይሄን አሁን ለወደፊት ይሄን መሬት ሲያዩት እንዴት ነው የሚያስቡት እኔ አሁን አንዳንድ ወሬ ስለሰማው ነው ይሄ ቦታ ለሪዞርት በጣም አሪፍ ይሆን ነበር ኢንቨስትመንት ቢመጣ ጥሩ ነው የሚል ወሬ ሰማለውና አንተ እስቲ ይሄን ቦታ ስታየው ለወደፊት 5 አመት 10 አመት ሊሆን ይችላል እንዴት ነው ቢታይ ደስ የሚለው ኦኬ እኔ እንደኔ ባይ ደስ የሚለኝ ለቱሪስት በሚሆን ሁኔታ ነገሩ ተገንብቶ የራሱን ጥባቃ ኖሮት እውነቱን ለማውራት አሁን ከቅርብ ጊዜ ወዲህ ስራሮ ባዳዋቸው ወረዳ ያሉት አመራሮች አንድ ነገር ጀምሯሉ በዚች በሃይቁ ዙሪያው ላይ አዳዲስ ችግኞችን የማድረስ ስራ ተያይዟሉና እነዚያ ካደጉ ወይም ካስያዙ በኋላ ጥሩ ነገር ይኖራል የሚል እምነት አለኝ እንደ መርከብ ያለ ነገር መጥተው የሰርግ ፕሮግራም ለተለያዩ ፕሮግራሞችን እዚህ ሰው እንዲያደርግ እድል ይመቻቻል ብያል አስባለሁ ወደ ሩቅ ከመሄድ አሁን ለምሳሌ ይሄ ሀይቅ እዚህ ያለ ሰው አዋሳ ሄዶ ይዝናናል ይሄ ሀይቅ እዚህ ያለ ሌላ ቦታ ይሄዳሉ ግን ይሄ ሀይቅ ቢጠቀሙበትና አሁን ባለው ሁኔታ ሰዎች እዚህ አካባቢ ያሉ አመራሮች ነገሮችን አመቻችተው ቢያስተካክሉ
በጣም ትልቅ አገልግሎት ሰጥ የሚችል ገባ ብለህ ብታይ ለቀረጻ በጣም ይመች ለፎቶ ለምኑ በጣም የሚያምር ነገር ነውና ያለው ወደፊት በጣም ቢስተካከል ጥሩ ነገር ይኖራል ብዬ አስባለሁ። ብዙ ቱሪስቶችን ይስባል ብዬ አስባለሁ። በቃ በጣም ደስ የሚላል። አሁን መቀጠለው ወዴት ሀይቅ ነው የምንሄደው? ኦኬ አሁን የምንቀጥለው ይሄኛው ቅድም እንደነገርኩት ቡደመዳ ይባላል። ቀጥሎ የምናየው ጢሎ የሚባል ሀይቅ አለና ከዛ በኋላ ሶስተኛ ደግሞ መጨፈራ የሚባልም ሀይቅ አለ። እንቀጥላለን። በቃ ወደ ጢሎ እንሂድ።